ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁም ቆየው ሰለሞን ኪዳኔ ነኝ። የቦንጋ ከተማ አስተዳደር ገቢዎች ጽሕፈት ቤት በ2016 ዓ.ም በ11 ወራት ውስጥ በመደበኛና ማዘጋጃ ቤታዊ ገቢ በአጠቃላይ 201 ሚሊዮን 903 ሺህ ብር በላይ ገቢ መሰብሰቡን ገለጸ። በበጀት ዓመቱ ሊሰበሰብ ከታቀደው 85% ብቻ መከናወኑ የተገለጸ ሲሆን ቀሪውን ባሉት ጥቂት ቀናት ውስጥ በመሰብሰብ የህዝቡን የልማት ጥያቄ መመለስ ይቻል ዘንድ ሁሉም አስፈላጊውን ትብብር ማድረግ እንዳለበት ጽሕፈት ቤቱ አሳስበዋል። የጽሕፈት ቤቱ ኃላፊና የቦንጋ ከተማ ምክትል ከንቲባ አቶ ፍሬው አበበ ያስተላልፉትን መልእክት ቤተልሔም መምሩ እንደሚከተለው ታቀርበዋለች። የቦንጋ ከተማ ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ በ25 ቀናት ውስጥ በመደበኛና በማዘጋጃ ቤታዊ ገቢ 55 ሚሊዮን 807,964 ብር ከ20 ሳንቲም ለመሰብሰብ ታቅዶ እየተሰራ መሆኑንም ገልጸዋል። በቀሪ 25 ቀናት ውስጥ ደግሞ መሰብሰብ ያለብን ገቢ ስንት ነው? በጥቅሉ በዚህ በጀት ዓመት የተሰጠን እቅድ በመደበኛው ወደ 205 ሚሊዮን ነው። በማዘጋጃው ወደ 50 ሚሊዮን አካባቢ ነው። በድምሩ ከነኚህ ውስጥ ደግሞ ቅድም የፈጸምናቸውን በዝርዝር እንዳቀረብኩት አሁን በ25 ቀን ውስጥ መሰብሰብ ያለብን ቀሪ እቅድ ስንት ነው? ቀሪ እቅድ ስንት ነው የሚለውን ስንመለከት በመደበኛ 38 ሚሊዮን 608,254 ብር ከ21 ሳንቲም መሰብሰብ ይጠበቅብናል በመደበኛ ገቢ በ25 ቀን ውስጥ ማለት ነው። በማዘጋጃ ቤት ደግሞ 17 ሚሊዮን 199,714 ብር ከ99 ሳንቲም በማዘጋጃ ቤት ገቢ መሰብሰብ ይጠበቅብናል። በድምሩ በቀሪ 25 ቀናት ውስጥ በሁለቱም ዘርፍ 55 ሚሊዮን 807,964 ብር ከ20 ሳንቲም መሰብሰብ ይኖርብናል ማለት ነው። ስለዚህ ይህን ገቢ በአጠረ ጊዜ ውስጥ መሰብሰብ እጅግ በጣም ጠቃሚ ነው ማለት ነው። ውዝፍ ዕዳ ያለባቸው መደበኛ ግብር ከፋዮች መተው ዕዳቸውን መክፈል አለባቸው ያሉት ኃላፊው ሁሉም ግብር ከፋዮች ደረሰኝ እንዲቆርጡ አሳስበው የደረጃ ሀመሮሃ ግብር ከፋዮች በ2017 በጀት ዓመት በቴሌ ብር እንደሚከፍሉ ጨምረው ገልጸዋል። አሁን ላይ መጠናቀቅ ያለበት መጠቃለያ ያለበት ገቢ በተገቢው መንገድ መሰብሰብ ካልቻልን ቀሪ ዕዳዎቻችንን መክፈል አንችልም ማለት ነው። ከዚህ ጋር ተያይዞ እነኚህን ቀሪ ዕዳዎች ለመክፈል ለማሰባሰብ ምን አይነት አካሄድ መሄድ አለብን የሚለውን ተነጋግረን ያስቀመጥነው አቅጣጫ አለ። መደበኛ ውዝፍ ዕዳችንን አሟጠን መሰብሰብ ይኖርብናል። ምክንያቱም ባለፈው በለ ሂሳብ መዝገባቸውን በበጀት ዓመቱ አቅርበው ያልከፈሉ ግብር ከፋዮች ሊኖሩ እንደሚችሉ ፋይሎቻችን ያመላክታሉ። እነኚህ ግብር ከፋዮች ፈጥነው መተው ውዝፍ ዕዳቸውን መክፈል ይኖርባቸዋል። መደበኛ ውዝፍ ዕዳችንን አሟጠን መሰብሰብ ይኖርብናል። ምክንያቱም ባለፈው በለ ሂሳብ መዝገባቸውን በበጀት ዓመቱ አቅርበው ያልከፈሉ ግብር ከፋዮች ሊኖሩ እንደሚችሉ ፋይሎቻችን ያመላክታሉ። እነኚህ ግብር ከፋዮች ፈጥነው መተው ውዝፍ ዕዳቸውን መክፈል ይኖርባቸዋል። በኦዲት ግኝትም ውዝፍ ዕዳ ሆኖ ተገኝቶ መተው እንዲከፍሉ እኛ ጋር የተገለጹ ግብር ከፋዮች መተው መክፈል መጀመር መቻል አለባቸው። ከዛም ውጪ በተጨማሪ ውዝፍ ዕዳ ሆኖ ወጥተው ውል ገብተው ውላቸውን ያቋረጡ ግብር ከፋዮች መተው ውላቸውን በማደስ መክፈል ይኖርባቸዋል። ማዘጋጃ ቤታዊ ገቢን በተመለከተ በዚህ ዓመት አነስተኛ አፈጻጸም መኖሩን ገልጸው ይህንን ለማሻሻል የጣራ ግድግዳ እንዲሁም የሊዝ ዕዳ ያለባቸውና ኢንቨስትመንት ወስደው የእፎይታ ጊዜውን ያጠናቀቁ የከተማችን ባለሀብቶች የሚጠበቅባቸውን የግብር ክፍያ እንዲከፍሉ አሳስበዋል። ሳይፈቀድ የተያዙ ይዞታዎችን በተመለከተ የሕዝቡን ቅሬታዎች ከግምት ውስጥ በማስገባት ተገቢውን ምላሽ መሰጠቱን ያነሱት ኃላፊው ህብረተሰቡ የተሰጠውን እድል በመጠቀም ክፍያ በመፈጸም የመሬት ባለቤትነቱን እንዲያረጋግጥም አሳስበዋል። የ2017 በጀት ዓመት የጣሪያና ግድግዳ ግብር እንዲሁም ታክስ ከሐምሌ 1 እስከ መስከረም 30 እንዲሆን መወሰኑን ገልጸው ጊዜውን ጠብቆ መክፈል እንደሚገባም ጠቁመዋል። በከፋ ዞን ለአዲ አካካ የመጀመሪያ ደረጃ ሆስፒታል ግምቱ 500 ሺህ ብር የሚጠጋ የደም መመርመሪያ ማሽን ድጋፍ ተደረገ።
የክልሉ መንግስት የተገዛውን ዘመናዊ የደም መመርመሪያ ማሽን የክልሉ መንግስት ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ አስረክበዋል። የክልሉ መንግስት የአዲያ ካካ የመጀመሪያ ደረጃ ሆስፒታል ሲመረቅ ቃል በገባው መሰረት ለሆስፒታሉ መሰረታዊ የሕክምና ቁሳቁስ አስፈላጊ መሆኑን በማመን ይኸው ማሽን ተገዝቶ ድጋፍ መደረጉን ርዕሰ መስተዳደሩ አክለው ገልጸዋል። ሆስፒታሉ የተሟላ አገልግሎት እንዲሰጥ ህብረተሰቡ የጀመረውን ድጋፍ አጠናክሮ እንዲቀጥልም ርዕሰ መስተዳደሩ ጨምረው ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም በበኩላቸው የክልሉ መንግስት በሆስፒታሉ በእጥረት ከሚታዩ የጤና ግብአቶች መሰረታዊ የሆነውን የደም ምርመራ ማሽን የተሳለጠ አገልግሎት ለመስጠት አቅም ይሆናል በማለት ገልጸዋል። የአዲ ወረዳ አስተዳዳሪ አቶ ገረመው ገብሬ ለተደረገው ድጋፍ የክልሉን መንግስት አመስግነው የተደረገው የማሽን ድጋፍ በሆስፒታሉ አገልግሎት አሰጣጥ ላይ ይታይ የነበረውን የመልካም አስተዳደር ችግር ይቀርፋል ማለታቸውን የክልሉ መንግስት ኮሚኒኬሽን ቢሮ ዘግቧል። በከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ በአቶ ጋው አባመጫ የተመራ ቡድን በጨታ ወረዳ የ2016 ዓ.ም የበልግ እርሻ አፈጻጸምና የአረንጓዴ አሻራ ቅድመ ዝግጅት ያለበትን ደረጃ ጎብኝተዋል። ከወረዳው መንግስት ኮሚኒኬሽን የተገኘውን ዘገባ አለምነሽ አትሞ እንደሚከተለው ታቀርባለች። የከፋ ዞን ግብርናና አካባቢ ጥበቃ ህብረት ስራ ልማት መምሪያ ኃላፊ አቶ ጋው አባመጫና የወረዳ አስፈጻሚዎች እንዲሁም አጠቃላይ የወረዳ አመራሮች ባሼ ጉዲ ሁለተኛ ደረጃ ትምህርት ቤት የበልግ በቆሎ ስራ ያለበት ደረጃን ጉብኝት አድርገዋል። አቶ ጋው አባመጫ በጉብኝት ወቅት እንደገለጹት ትምህርት ቤቱ ከመማር ማስተማር ስራ ጋር የግብርና ስራዎችን በቴክኖሎጂ አስደግፎ ውጤታማ ለማድረግ እየሰራ መሆኑንና ከትምህርት ቤት የሚወጡ ሰዎች የመንግስት እጅ ብቻ ከመጠበቅ ስራ ፈጣሪ ሆኖ ከራሳቸው አልፎ አካባቢውን መለወጥ እንደሚችሉም ተናግረዋል። የኢኮኖሚ ለውጥ ለማምጣትና የምግብ ዋስትናን ለማረጋገጥ ሁሉም አርሶ አደር ቴክኖሎጂን በአግባቡ ተጠቅሞ በእርሻ ስራ ውጤታማ መሆን እንዳለበትና ሌሎች ትምህርት ቤቶችም ይህን ተሞክሮ ወስዶ መስራት እንዳለባቸውም አቶ ጋው አስገንዝበዋል። መማር ማስተማር ስራ ጎን ለጎን ቴክኖሎጂ ሽግግሮችን እና ከመማር ማስተማር ስራ ጎን ለጎን የቴክኖሎጂ ሽግግሮችን እናጠናክራለን ያሉት የትምህርት ቤት ርዕሰ መምህር አቶ ማስተዋል ለግብርና ስራ ትኩረት በመስጠትና ቴክኖሎጂን በአግባቡ በመጠቀም በእርሻ ስራ ብዙ ውጤቶችን እያገኙ መሆናቸውን ገልጸዋል። የወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ እንደገለጹት በአረንጓዴ ተክል ልማት አካባቢያችንን ለማበልጸግ ሁሉም ማህበረሰብ የአረንጓዴ ተክል ልማት ላይ አሻራቸውን ማሳረፍ እንደሚገባቸውም ተናግረዋል። በዛሬው የ2016 ዓ.ም አረንጓዴ አሻራ ማጠናከሪያ መርሃ ግብር እየተተከለ ያለውን የአረንጓዴ ተክል ለትውልድ ለማስተላለፍ ሁሉም ባለድርሻ አካላት በጥሩ ሁኔታ መንከባከብ አለበት ብሏል አቶ መብራቱ። በ2016 ዓ.ም 3,887,325 አረንጓዴ ተክል ለማዘጋጀት ታቅደው 3,704,325 የአረንጓዴ ተክል የተዘጋጀ ሲሆን እስካሁን 628,480 የተተከለ መሆኑን በአረንጓዴ አሻራ ማጠናከሪያ መርሃ ግብሩ ላይ የግብርና አካባቢ ጥበቃ በ2016 ዓ.ም 3,887,328 አረንጓዴ ተክል ለማዘጋጀት ታቅደው 3,704,325 አረንጓዴ ተክል የተዘጋጀ ሲሆን እስካሁን 628,480 የተተከለ መሆኑን በአረንጓዴ አሻራ ማጠናከሪያ መርሃ ግብሩ ላይ የግብርናና አካባቢ ጥበቃ ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ አሸብር ስሳይ ገልጸዋል። በቡና ልማት ምርትና ምርታማነትን በማሳደግ የሀገሪቱን ኢኮኖሚ ለማሳደግ እየሰራ መሆኑን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ምርምር ኢንስቲትዩት የቦንጋ ግብርና ምርምር ማዕከል አስታወቀ። ማዕከሉ በቡና ቴክኖሎጂ ማስተዋወቅና በቡና መንደር ምስረታ ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና በቦንጋ ከተማ ሰጥቷል። ከደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ለተዘገኘው ዘገባ ብሩክታይት ብርሃኑ። የክልሉ ቡና ሻይ ቅመማ ቅመም ባለስልጣን ምክትል ዋና ዳይሬክተርና የሰብል ጥበቃ ዘርፍ ኃላፊ አቶ በላይ ኮጆአብ እንደገለጹት ክልሉ ሰፊ የቡና ሽፋን ያለው ቢሆንም የተሻለ ውጤት ከማስመዝገብ አንጻር ጉድለቶች እንዳሉ አንስተዋል። በክልሉ በካፋና ቤንች ሸኮ ዞኖች የቡና ቴክኖሎጂ የማስተዋወቅና የቡና መንደር ምስረታ ለማከናወን ዝግጅት መጠናቀቁ የተገለጸ ሲሆን ውጤታማነቱ እየታየ በሌሎች ዞኖች የማስፋት ስራ ይሰራል ብለዋል። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ ከአካባቢ ስነ ምህዳር ጋር
ተስማሚ የሆኑ የቡና ዝርያዎችን የመሰብሰብና የማቆየት እንዲሁም ለይቶ የማውጣት ተግባራት እየተከናወኑ መሆናቸውን አስረድተዋል። በምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ የገንዘብ ድጋፍና በፌዴራል ግብርና ምርምር ኢንስቲትዩት አስተባባሪነት በሳይንሳዊ መንገድ የቡና መንደር ለመመስረት እንቅስቃሴ መጀመሩን አቶ አማኑኤል ተናግረዋል። የቦንጋ ግብርና ምርምር ማዕከል ዋና ዳይሬክተር አቶ አስራት አለማየሁ በበኩላቸው ስልጠናው ባለድርሻ አካላት በዘርፉ የድርሻቸውን እንዲወጡ ለማስቻል ያለመ ነው ብለዋል። በዘርፉ የተፈለገውን ውጤት እንዳይመጣ የግብዓት የክህሎትና የግንዛቤ ክፍተት ማነቆ መሆናቸውን በክልሉ ግብርና ቢሮ ከፍተኛ ባለሙያ ዶክተር ሀብታሙ ገብረስላሴ ስልጠና በሰጡበት ወቅት ተናግረዋል። በስልጠናው ከካፋና ከቤንች ሸኮ ዞኖች የተውጣጡ ባለድርሻ አካላት የተሳተፉ ሲሆን በቀጣይ በቅንጅት ለመስራት የሚያስችል ግንዛቤ ማግኘታቸውን ገልጸዋል። የቦንጋ ዩኒቨርሲቲ በሀገሪቱ በተለያዩ አካባቢዎች 2000 የፓራሜዲክ ሚድዋይፈሪ ክሊኒክ ግንባታ ስራን ለማስጀመር የሚያስችል የአራትዮሽ የመግባቢያ ሰነድ ተፈራረመ። ስምምነቱን የጤና ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የቦንጋ ዩኒቨርሲቲና የሩሲያ ፓን አፍሪካን ፐብሊክ ፕራይቬት አጋርነት ለልማት የተሰኘ ግብረሰናይ ድርጅት ተወካዮች ተፈራርመዋል። ከኢትዮጵያ ብሮድካስቲንግ ኮርፖሬት የተገኘውን ዘገባ ክፍሌ አለሙ። የጤና ሚኒስቴር ሚኒስትር ዲኤታ ዶክተር ደረጀ ድጉማ በዚህ ጊዜ በስምምነቱ መሰረት ፕሮጀክቱ ለ5 ዓመታት እንደሚቆይና 2000 የጤና ማዕከላትን ለመገንባት እንደሚሰራ ተናግረዋል። ማዕከላቱ በዋናነት በእናቶችና ህጻናት ጤና፣ በአረጋውያን፣ በወጣቶች እንዲሁም በወሊድ፣ በክትባት፣ በቤተሰብ እቅድና በስነ ተዋልዶ ጤና ላይ ትኩረት አድርጎ እንደሚሰራም ጠቁመዋል። ይህም ለማህበረሰቡ የጤና አገልግሎት ተደራሽነትን ለማስፋፋት የሚደረገውን ጥረት ያግዛል ነው ያሉት። የሚገነቡት የጤና ማዕከላት እያንዳንዳቸው ከ2000 እስከ 5000 የሚጠጉ የማህበረሰብ ክፍሎችን የተለያዩ የህክምና አገልግሎቶች እንዲያገኙ ያስችላል ማለታቸውም ተገልጿል። ማዕከላቱን ለመገንባት ከ250 ሚሊዮን ዶላር በላይ እንደሚፈጅና ወጪውም በሩሲያ ፓን አፍሪካ ፐብሊክ ፕራይቬት አጋርነት ለልማት የሚሸፈን መሆኑን ጠቁመዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዲኤታ አለሚቱ ኡሙድ በበኩላቸው ስምምነቱ የእናቶችን ብሎም የህፃናትን ጤና ለመጠበቅ አቅም ይፈጥራል ብለዋል። በመሆኑም ሚኒስቴሩ ለፕሮጀክቱ እውን መሆን የሚጠበቅበትን ሚና ይጫወታል ነው ያሉት። የሩሲያ የፓን አፍሪካ ፐብሊክ ፕራይቬት አጋርነት ለልማት ግብረሰናይ ተቋም ዋና ስራ አስፈጻሚ ኦክሳና ማዮሮቫ በበኩላቸው ፕሮጀክቱ የዜጎችን ጤናማ ህይወት ለማስጠበቅ አቅም የሚፈጥር ነው ብለዋል። የቦንጋ ዩኒቨርሲቲ ይህንን ፕሮጀክት ወደ ሀገሪቱ እንዲመጣ ጥረት ሲያደርግ ቆይቶ እውን መሆኑን የገለጹት ደግሞ የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ ናቸው። ከተለያዩ አካላት ጋር የተደረገው የስምምነት ፊርማ እውን እንዲሆን ዩኒቨርሲቲው እንደሚሰራ ፕሬዝዳንቱ መግለጻቸውን የኢትዮጵያ ብሮድካስቲንግ ኮርፖሬት ነው የዘገበው። ከውጭ ሂዝቦላህ በአንድ ቀን ወደ 250 የሚጠጉ ሮኬቶችን ወደ እስራኤል መተኮሱ ተነገረ። የሊባኖስ ቡድን በእስራኤል የአየር ጥቃት ለተገደለባቸው ከፍተኛ አዛዥ ጠንካራ አጸፋዊ እርምጃ መውሰዱን ነው ያስታወቀው። ከአልአይን ለተገኘው ዘገባ ብሩክታይት ብርሃኑ። In Israel, some projectiles reached the Meron air base and the outskirts of the city of Tiberias. ሂዝቦላ ለከፍተኛ መሪው ግድያ በወሰደው የበቀል እርምጃ በ8 ወራት ውስጥ ከፍተኛ መጠን ያለው ሮኬት አስወንጭፏል ነው የተባለው። ቡድኑ በእስራኤል ወታደራዊ ጣቢያዎች ላይ ያነጣጠሩ 17 ጥቃቶችን ማድረሱን አስታውቋል። ኢንዜቲን፣ አሚድና ሜሮን በተባሉ ከተሞች የሚገኙ ወታደራዊና የቅኝት ጣቢያዎች ላይ የሚሳኤል ጥቃት ማድረሱንም ነው የገለጸው። በእስራኤል የአየር ጥቃት የተገደሉት ታሌብ አብዲላህ የቀብር ስነ ስርዓት ሲፈጸምም የቡድኑ አመራር ሐሺም ሰይፈድን በእስራኤል ላይ የሚወሰደው የአጸፋ እርምጃ እንደሚጠናከር ዝተዋል። የእስራኤል ጦር በበኩሉ ሂዝቦላ በርካታ ሮኬቶችን ቢተኩስም ተመተው መውደቃቸውንና የተወሰኑት የእሳት ቃጠሎ ማስከተላቸውን ገልጿል። ቡድኑ በእስራኤል ወደ ተያዘው የጎላን ኮረብታ 50 የሚጠጉ ሮኬቶችን ማስወንጨፉንና ከ90 በላይ ሮኬቶች ከሊባኖስ ወደ ደቡባዊ እስራኤል መተኮሳቸውንም አረጋግጧል። በ8 ወራት ውስጥ ሂዝቦላ በአንድ ቀን በርካታ ሮኬቶችን ባስወነጨፈበት ዕለት የደረሰው ጉዳት ግን በዝርዝር አልተጠቀሰም። የእስራኤል ጦር ለሂዝቦላ የሮኬት ጥቃት በሰጠው ምላሽ በጄቶች የቡድኑን 2 የሮኬት ማስወንጨፊያ ጣቢያዎችና ሌሎች ይዞታዎች መደብደቡ ተገልጿል። የጋዛው ጦርነት መቀስቀስ የእስራኤልና ሊባኖስን ድንበር ከፈረንጆቹ 2006 ወዲህ ከባድ ውጥረት ውስጥ ከቶታል። ለፍልስጤሙ ቡድን ሐማስ አጋርነቱን ያሳየው ሂዝቦላ በፈጸማቸው ጥቃቶች 18 የእስራኤል ወታደሮችና 10 ንጹሃን ተገድለው በድንበር ከተሞች የሚገኙ በመቶ ሺዎች የሚቆጠሩ እስራኤላውያን ተፈናቅለዋል። እስራኤል በወሰደቻቸው የአጸፋ እርምጃዎችም ከ300 በላይ የሂዝቦላ ተዋጊዎች መገደላቸውንና የቡድኑ ወታደራዊ ጣቢያዎች መውደማቸውን ገልጻለች። ቴልአቪቭ ሂዝቦላ ጥቃቱን ካላቆመ እግረኛ ጦሬን አስገባለሁ በማለት ብትዝትም ተጨማሪ የጦር ግንባር ከመፍጠር ይልቅ የአየር ጥቃቱን ማጠናከርን ሳትመርጥ አልቀረችም ነው የተባለው።
ክቡራን ተመልካቾች ከከፋ ቴሌቪዥን ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ሰለሞን ኪዳኔ ነበርኩ። ቀሪ ጣቢያችን ፕሮግራሞች ይቀጥላሉ። ጤና ይስጥልን።